ተዘከረነ እግዚኦ በውስተ መንግሥትከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ አይንተ እግዚአብሔር ካህናት፣ ሊቃነ ምስጢር ዲያቆናት፣ የተከበራችሁና የተወደዳችሁ አባቶችና እናቶች፣ ሕፃናትም ጭምር በሕያው እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እከብር ኃይል ክቡር፣ እቀደስ ኃይል ቅዱስ፣ አመስግኑኝ የማይል ምስጉን ቸር አባት ጥንት የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ የሚኖር ዘላለም የሆነ ቅዱስ አምላካችን ስሙ ከምድር እስከ አርያም ለዘላለም የተመሰገነ ይሁን። አቁራሪተ መዓት፣ አምሳይተ ምሕረት፣ ወላዲተ መድኃኒት ቅድስተ ቅዱሳን ድንግል ማርያም እንዲሁ ስም አጠራሯ ለዘላለም ከፍ ያለና የተመሰገነ ይሁን። እውነተኛ እረኛ የትምህርታችን መነሻ ይሄ ነው። እስኪ አንድ ጊዜ ተናገሩ። እውነተኛ እረኛ። የዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ተጽፎ የሚገኝ ኃይለ ቃል ነው። በዚህ ዘመን እውነተኛ እረኛ ማን ነው? ራሱን የማያሰማራ በጎቹን የሚያሰማራ ከፊት ከፊታቸው የሚቀድም ተልእኮውን የሚወጣ ኃላፊነቱን የሚወጣ ከተኩላው የተለየ እውነተኛ እረኛ ማን ነው? ይህን ኃይለ ቃል በዋናነት ዛሬ አንቀጸ መምህራን ነው። እንዲሁ ደግሞ በውስጡ አንቀጸ ምእመናንም አለበት። እንደሚታወቀው እነዚህ ታኅሳስ ውስጥ የምናገኛቸው 3 ሳምንታት የመጀመሪያው ስብከት፣ ሁለተኛው ብርሃን፣ ዛሬ ደግሞ ኖላዊ ተብሎ ይጠራል ማለት ነው። ኖላዊን ስናነሳ እውነተኛ እረኛ የመጀመሪያው እረኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። መስቀል ላይ የተሰዋ ራሱንም ለበጎቹ ምግብ አድርጎ ያቀረበ መጠጥ አድርጎ ያቀረበ እረኛ መቼውም ቢሆን ይጠብቃል፣ ይንከባከባል። ራሱን ግን ምግብ አድርጎ ሊያቀርብ አይችልም። ራሱን መብል መጠጥ አድርጎ ለበጎቹ ያቀረበ እረኛ ብቸኛ እረኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ የሾማቸው እረኞች ደግሞ ተላልፈው ይሰጣሉ፣ ይጠብቃሉ። ይህን በኋላ እንመጣበታለን። ዮሐንስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ ስትመለከቱ ይህን የእረኝነትን ጠባይ ይዘረዝራል። አማን አማን እብለክሙ ዘያርገ ውስተ አጻደ አባግ ወይኮነ ኖላዊ ጉለያ ወሰራቂ ውእቱ። በበጎች በር ያልገባ ሽፍታ፣ ቀማኛ፣ ሌባ፣ ወንበዴ፣ ሰባሪ ነው ይላል። ወዘሳ አርገ ውስተ አጸደ አባግ፣ በበጎች በር የገባ ግን እሱ እውነተኛ እረኛ ነው። ውስተ አጻዊኒ ያርህዎ፣ ለሱም እረኛው ወይም ደግሞ በረኛው ይከፍትለታል። ምክንያቱም እውነተኛ እረኛ ስለሆነ በጎቹን የሚያሰማራ ስለሆነ በረኛው ለሱ ይከፍትለታል ብሎ ይገልጻል። ይቀጥልና የእረኛ ምንድነው የሚያደርገው ከተባለ በጎቹ በመጀመሪያ ድምፁን ያውቁታል። እንደምታውቁ ምናልባት ባጠገባችሁ ወይም ደግሞ በአካባቢያችሁ ከብቶች ካሉ የባለቤታቸውን ድምፅ ሲሰሙ ይጮሃሉ። ወአባጊኒ ሰማዐው ቃሎ፣ በጎቹም ስሙን ጥድ ነው። በጎቹም ቃሉን ድምፁን ይሰሙታል፣ ያውቁታል፣ ለይተው ማለት ነው። ገና ሲያዩት ይጮሃሉ። እሱም በጎቹን ይሰበስብና ምን ያደርጋቸዋል? ወደ በረት ያስገባቸዋል። ከበረትም አውጥቶ ወያወጽኦን ወያወፍሮን አውጥቶ ያሰማራቸዋል። ሲያሰማራ ደግሞ ድንጋይ ለድንጋይ አይደለም የሚወስደው፣ ሳር ወዳለበት፣ ለምለም ወዳለበት፣ ጨፌ ወዳለበት ጥሩ እነሱ ተመግበው ጠግበው ወደሚመለሱበት ወደዛ ያሰማራቸዋል። ከዛ ወያወጽኦን ወያወፍሮን ስማቸውን ወይጽዮን በባስማት ይሆን እንደው የበግ ስም አለው።
የኛ ስም አለና አይደል? የበጎችም ስም አለው። እረኛ ልማዱ ማርባት ነውና ሲያረባ ምን ይላል? ባኒት ይላል፣ ቆሪት፣ ዳንግል እያለ ጠቋር እያለ ይጠራቸዋል። ስም አላቸው በጎቹ። በስም ነው የሚጠራቸው። ቀንዲት እያለ ይጠራቸዋል። ስለ ወይስ የወድ በባስማት ይሆን ስማቸውን ይጠራቸዋል። ከዛስ ወያውር ቅርቢውን በፊት ለፊታቸውም እየቀደመ ይሄድላቸዋል። በተለይ ወንጌል የተጻፈችው በእስራኤል ልማድ ነውና የእስራኤል እረኛ ከፊት ይሄድና ረዝም በትር ይዞ ይቸክልላቸዋል። ያችን እየዞሩ ይበላሉ እስከሚጠጉ። ሲጨርሱ ነው ወደ ሌላ እረኛቸውን ጥለው በጎቹ አይሄዱ። እረኛቸውን ጥለው ወደ ሌላ አይሄዱ። ወደ ሌላ ለቀን በትሯ ያለችበትን ያችን ነው የሚበሉት። ይገርማል። አሁን በዘመኑ ያሉ በጋሪዎችና በጎቹ እንዴት እየተሰማሩ ይሆኑ? በጋሪዎቹስ እንዴት ነው የሚያሰማሯቸው? እንዴት ይሆን የሚመገቡት? እንዴት ነው የሚመገቡት? እንግዲህ በጎቹ እኛ መሆናችን ይታወቃል። እረኛ የሚያደርገው እረኛ ለበጎቹ የሚከፍለው መስዋዕትነት ነው የሚያሳየው። ከዛ ቀጥሎ ይመግባቸዋል። እንዲህ እያለ ይሄዳል። ይቀጥልና ምን ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ አማን አማን እብለክሙ አነ ውእቱ አንቀጸ አባግዕ፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። የበጎች በር በሉ እስኪ እኔ ነኝ። የበጎች በር ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ነኝ አለ። ወኩሎሙ እለ መጹም ቅድሜ ጉሉያ ወሰረቅቱ እሙንቱ፣ ከኔ ቀድመው የመጡ ግን ሌቦች፣ ወንበዴዎች፣ ሰባሪዎች ናቸው አለ። ምክንያቱም በአዲስ ኪዳንም በብሉይ ኪዳንም ሌቦች ነበሩና ነቢያት አሉ፣ ሐሰተኛ ነቢያት አሉ። ነገስታቱን እረኞች ይላሉ። እንደነ ዳዊት እንደነ ቅዱስ ሶሎሞን ጠቢቡ ሶሎሞን ያሉ እረኞች አሉ። ከዛ በተለየ ደግሞ መንጋውን የሚሰብሩ እረኞች አሉ። ሌቦች ናቸው አለ። በአዲስ ኪዳንም ደግሞ እንደነ ቴዎዳስ ዘግብፅ እንደነ ይሁዳ ዘገሊላ ያለው ሌባ እረኛ ይባላል። ሰባሪ ተከታይን ለራሱ የሚያፈራ ለክርስቶስ ምርኮን የማያቀር ይሄ ሌባ እረኛ፣ ራሱን የሚያሰማራ ጥቅመኛ ምንደኛ እረኛ ይባላል። ታዲያ በጎቹ አሁን በየትኛው እረኛ እየተሰማሩ ያሉት? በምንደኛው ወይስ በእውነተኛው እረኛ? በጎቹ የሚሰሙት ምንደኛውን ወይስ እውነተኛውን? ይህን መለየት ያስፈልጋል። ምእመናን በዚህ ዘመን የተጨበረበርንበት ዘመን ነው። ይህን ለይቶ ማወቅ ከኛ ይጠበቃል። እኔ ነኝ አለ። እዚህ በትምህርተ ኅቡዓትም ይገልጻል። ውእቱ ኖላዊ፣ እሱ እረኛ ነው። እያችሁ እረኝ ኆኅተ አንቀጽ ይለዋል። በር አማጋ እሱ ነው። መግቢያ በር እሱ ነው። ፍኖተ ሕይወት፣ የሕይወት መንገድ እሱ ነው። የሞት መንገድ አለና ዘየአሲ ተወካፊ፣ የሚሰጥ የሚቀበል እረኛ። ይሰጣል፣ ይቀበላል። ለበጎቹ የሰጠው መልሶ የሚቀበል እረኛ፣ እውነተኛ እረኛ ኢየሱስ ክርስቶስ ነው አለ። ተመልከቱ፣ እማይዋሽ እረኛ፣ አሳልፎ ራሱን የሚሰጥ እረኛ። ቅዱስ ያሬድም ኖላዊ ዘመጻ ውስተ ዓለም፣ እረኛው ወደ ዓለም መጥቷል አለ። ዓለም ባይቀበለው መንጋውን ሊያሰማራ የመጣ የመስቀል ላይ ሙሽራ ኢየሱስ ክርስቶስ ነው። መስቀል ላይ በደም የተሞሸረ በመስቀል ስር በመስቀል ትርክዛ ስር በጎቹን የሰበሰበ ባህሩን እየቀዘፈ ያሻገረ እረኛ፣ የሰውን ድካም የተሸከመ እረኛ፣ ስለ ሰዎች ድካም የደከመ እረኛ፣ ስለ ሰዎች ሞት የሞተ እረኛ፣ ስለ ሰዎች መጠማት የተጠማ እረኛ ማን አለ ከእርሱ በቀር? እኔ በጎች በር ነኝ አለ። ቀጥሎ እነዛ ግን ተኩላዎች ናቸው። ይቀጥልና እኔ እውነተኛ እረኛ ነኝ፣ በእኔ በኩል የገባ እሱ ሕይወት አለው። እኔን ያመነ ማለት ነው። እኔን ያመነ በእኔ አምኖ እኔን የተከተለ እሱ ሕይወት አለው፣ መሰማሪያ ያገኛል። ወይረክብ ምርአየ፣ መሰማሪያ ያገኛል። መሰማሪያችን ቤተ ክርስቲያን ናት። መሰማሪያችን መንግሥተ ሰማያት ናት። መሰማሪያችን ቅድስና ነው። መሰማሪያችን ክርስቲያናዊ ሕይወት ነው። መሰማሪያ ያገኛል አለ። መሰማሪያችን መስቀል ነው። መስቀሉን መሸከም መሰማሪያ ያገኛል። ቅዱሳኑ ይሄን አድርጎ አሳይተውና ከዛ ይቀጥልና አነ ውእቱ ኖላዊ ኄር፣ እውነተኛ እረኛ እኔ ነኝ እያለ የገለጸ እሱ ነው። ይቀጥልና
እውነተኛ እረኛ ደግሞ ዝሮ እውነተኛ መሆን ብቻ አይደለም። ወኖላዊ ሰይር ሜጡ ነው ሰው የዛባጊሁ እውነተኛ እረኛ ራሱን ስለ በጎቹ አሳልፎ ይሰጣል። ነብር ቢመጣ ተኩላ ቢመጣ ቀበሮ ቢመጣ ዝም ብሎ አይመለከትም። ቢችል እንደነ ዳዊት በጡጫ ባይችል በድንጋይ ባይችል በወንጭፍ ይታገላል። ከበጎቹ ፊት ሆኖ ግንባሩን የሚሰጥ እረኛ እንዲህ አይነት እረኛ አሳልፎ ይሰጣል። በጡጫ ይታገለዋል፣ በወንጭፍ ይታገለዋል፣ በሰይፍ ይታገለዋል፣ በበትር ይታገለዋል። በጎቹን አርዶ ሊበላ የሚችለው እሱ ሙቶ ነው። እሱ ካልሞተ እሱ ሳይሞት በጎቹን አሳልፎ አይሰጥም። እንዲህ አይነት እረኛ እግዚአብሔር ያድለን። ራሱን አሳልፎ የሚሰጥ እረኛ፣ በጎቹን አሳልፎ የማይሰጥ እረኛ። እውነት ዛሬ እንዴት እንፈትሸው? ይሄ ለመናገርም እኮ ተቸግረናል እኮ ለመናገር ቃሉ ወንጌል አይፈራም። በነገራችን ላይ ወንጌል ሁሉን ነው የሚገስጸው። ወንጌል አያዳላም። ወንጌል አያዳላም። ወንጌል ሕይወትን ነው የሚዘራ። ወንጌል ሕይወትን ይዘራል። ታዲያ እንዲህ ካለ በኋላ ወአሳብሰ ዘይኮነ ኖላዊ ወዘይኮነ አባግ ዘዚአሁ ሶበይሬ ተኩላ ዘይመጽእ ኀቤሁ ይጎይ። ተኩላው ግን አለ ተኩላ የሆነው እረኛ ያልሆነው ምንደኛው ቅጥረኛው ወሩን ብቻ የሚቆጥር ቀን የሚቆጥር መቼ ደርሶልኝ የሚል አስውን ብቻ የሚያየው ግን አለ ተኩላ ባየ ጊዜ ይሸሻል። በጎቹ የነሱ አይደሉም የሱ አይደሉምና ወያዝሮ ለአባግ በጎቹም አያሳዝኑትም። ቢሰበሩ ቢበሉ ቢጠፉ ምን አገባው? እሱ የሚፈልገው እሱ አንድ ነገር አለ፣ ጥቅም ብቻ። ምንደኛ እረኛ የተባለው ይሄ ጥቅም ብቻ። ወይ መጽ ተኩላ ወይ ዘሮ ለአባግ ወይ መስቆና ተኩላው መጥቶ በጎቹን መጀመሪያ ይሰርቃቸዋል። ከዛም አንገታቸውን እየቀላ ሆዳቸውን እየዘረገፈ ይገላቸዋል፣ ይበላቸዋል አለ። ወደኛ ስናመጣው ሃይማኖታችን እየቀማ ስነ ምግባራችን ከበረቱ እያወጣ ወደ ሌላ ይወስደናል። በረት ቤተክርስቲያን ናት። በረት ቤተክርስቲያን ናት። ከበረት አውጥቶ የሚበላ ምንደኛ እረኛ ምዕመናን እስኪያስቡት ስንቶች ከበረት ወጥተው ይሆን? ስንቶቹ አጥር ዘለው ወጥተው ይሆን? ታዲያ ተጠቀሙ ይሆን? እውነት አተረፉ ይሆን? ከሰሩ ይሆን? ማን ተጠቀመ ይሆን? ከበረቱ የወጣ እነ ሊዮን ተጠቀሙ፣ እነ አርዮስ ተጠቀሙ፣ እነ መቅዶንዮስ ተጠቀሙ ይሆን? አልተጠቀሙም፣ ተሰብረዋል። እነ ይሁዳ ተጠቀሙ፣ አልተጠቀሙም፣ ተሰብረዋል። ለጊዜው ይሰብራሉ፣ ፍጻሜያቸው ግን እነሱ ይሰበራሉ። ሰብሮ ከመሰበር እግዚአብሔር ያድነን። ታዲያ ሲያደማድመው ምን ይላል? የኔ በጎች አለ እኔን ያውቁኛል፣ እነርሱም እኔን ያውቁኛል፣ እኔም አውቃቸዋለሁ። የበጎቹን መልክ ለይቶ የሚያውቅ እረኛ ከሌላ በግ እንኳን ሄደው ቢቀላቀሉ በጎቹን ያውቃል። እውነት ዛሬ ለይተን እናውቃቸው ይሆን? በምን መልካችሁን አይደለም ሕይወታችሁን እናውቀዋለን። የእኛን ሕይወት እናንተ ታውቃላችሁ። የተሰወረ ሕይወት ውስጥ እኮ ነው የምንኖረው። ሁሉም ተደባብቆ ኖሮ ያለ ግልጸኝነት ሕይወትን እናተርፍ ይሆን? ምዕመኑ ለካህኑ ግልጽ ነው ለእረኛው፣ እረኛውስ ካህኑ ለምዕመኑ ግልጽ ነው። እንዴት ነው የዘመኑን እንዴት አድርገን እንቃኘው እስኪ? እውነተኛ እረኛ ከምንደኛው ልጀምርና እሱን አደባደሚያ ስለማላደርግ ሶስት ነገሮችን እናያለን። በውስጣቸው ግን ክፍፍል አላቸው። የመጀመሪያ የምንደኛው እረኛ ጠባዩን ብቻ ነው ተናግሬ የማልፈው፣ ብዙ እሱን አላብራራውም። ምንደኛ እረኛ የመጀመሪያ ስራው መስረቅ ነው። በረቱን ሰብሮ መግባት፣ ስርዓቱን ሰብሮ መግባት፣ ዶግማውን ሰብሮ መግባት፣ የቤተ ክርስቲያኗን ማንነት መስበር፣ ይሄ መጀመሪያ ስራው ነው። ያረኛ መጀመሪያ ሲመጣ ያመቻቻል አጥሩን እንዴት አድርጎ ሰብሮ እንደሚገባ። ከዛ በኋላ የትኛይቱን በግ ማውጣት እንዳለበት ዓላማ ይዞ ይመጣል። ሲመጣ ደግሞ ወይ ገሎ ወይ ተገሎ እንደሚሄድ አስቦ ነው የሚመጣው። ዝም ብሎ አይመጣም። ሌባ ሲሰርቅ ሊያጠፋ ወይ ሊጠፋ እንደሚችል ሁሉ ቀመር ሰርቶ ነው የሚመጣ። በዚህ ዘመን ተኩላዎች ቀመር ሰርተው ነው የሚበሉ። ይሄን መረዳት መቻል አለብን። ቀመር ሰርተው፣ ቀመር ምላጭ የፊዚክስ የኬሚስትሪ ቀመር አይደለም፣ የማትስ ቀመር አይደለም የሚሰሩት። የራሳቸውን የሚሰርቁበትን ቀመር ይሰራሉ። የጥቅም ቀመር ሊሰሩ ይችላሉ። የፖለቲክስ ቀመር ሊሰሩ ይችላሉ። የዘመናዊነት ቀመር ሊሰሩ ይችላሉ።
የዘመድ ቀመር ሊሰሩ ይችላሉ። ታዲያ ይህን እንዴት እንለየውኛ? እውነት ይህን ዘመን እንዴት ነው መቃኘት ያለብን? ምዕመናን ይህን ቀመር ሰርተው ነው ሌባው በደንብ አጥሯን አይቶ መውጫ መግቢያዋን ነው መጀመሪያ የሚያጠናው። የቤተ ክርስቲያንን መውጫ መግቢያ ለክተዋታል። በዚህ ዘመን በደንብ አድርገው ለክተዋታል። ታዲያ እኛ እንዴት ነው ያን ልክ ማስጠበቅ የምንችለው? ከዛ ወደ በረቱ ነው ዘሎ የሚገባ። ዘሎ ገብቶ ደግሞ መርጦ ነው የሚሰብረው፣ መርጦ ነው የሚሰርቀው። ዝም ብሎ አይደለም፣ ያገኘውን አይደለም፣ መርጦ ይሸከምና ይሄዳል። ሰርቆ ዝም ይል ይመስላል? አርዶ ይበላል። ያችሁ ምንደኛ እረኛ አርዶ ይበላል። አሁን እነዚህ ሰዎች ቀመር የሰሩ ሰዎች እኛን ቀጥታ በቢላ አይደለም የሚያርዱን። መጀመሪያ ከክርስቶስ መነጠል፣ ከቤተ ክርስቲያኗ መነጠል፣ ከቅድስናው መነጠል፣ ከሃይማኖቱ መነጠል፣ ከስነ ምግባሩ መነጠል፣ ከንስሐው መነጠል፣ ከሕይወት መነጠል፣ ከቤተሰብ መነጠል፣ ከመንጋው መነጠል። ስንቶች ነጥለውና ተረድተናል። እኛም አልተረዳን፣ ሳይገባን ልንከተላቸው እንችላለን። ከዚህ እግዚአብሔር ይጠብቀን። እንዲህ ነው አያችሁ። እኛን በዚህ መልኩ ነው አርዶ ይበላል ሲባል ቀጥታ ቢሎ አይደለም የሚያርፍብን። ያማ ሰማዕትነት ነበረ፣ ያማ ሰማዕትነት ነው። የዘመኑ መነጠል ግን ከሁሉም ውጭ ከንቱነት ነው። ከንቱን እንድንቀር እዚህ ያበሳጫል መሰላችሁ። ግን እንደዛ ከመሆን አለሞ መስራት ይጠበቅብናል። እኛ አርዶ ይበላል እንክትክት አርጎ አጥንቷን ቆርጥሞ መቅኗን አፍሶ የበይቱን የበጉን የሙክቱን ሙክት ዛሬ ማን ነው? ሙክት እኮ ምእመናን ናችሁ። ሙክት ጠቦት እናንተ እኮ ናችሁ። ሙክት መምህራን ሊቃነ ጳጳሳት እኮ ናቸው። ሙክት ብሎ ይጠራል መጽሐፍ ቅዱስ። እነዚህም ሙክቶች ሌባው ሊበላ ይፈልጋል፣ ለራሱ ዓላማ ማስፈጸሚያ ማድረግ ይፈልጋል። ከዛ በኋላስ ምን ያደርጋል ሌባው? እንዲህ ካደረገ በኋላ አሁንም ሌላውን ዘዴ ይቀጥላል ማለት ነው። ይሰርቃል፣ ከዛ አርዶ ይበላል፣ ከቁጥር ይቀንሳል፣ ያጠፋል። እነዚህ ባህሪያት አሉት ባጭሩ። ይህን ካወቅ እረኛው ምንድነው ፈለማው? እረኛው ከምን ጋር ነው የሚፋለመው? እረኛው ብዙ ነገሮች አሉ። ባጭር ነገሮች የተወሰኑ ነጥቦችን። አንደኛ የእረኛው ጠባይ በጎቹን መሰብሰብ ነው። በጎቹን መሰብሰብ በሉ እስኪ አላችሁ። በጎቹን መሰብሰብ ደግሞ ቀስተ ደመና ሲሆን ወደ ጨሌ ወደ ጨፌ ወስዶ ይመግባቸዋል። ካህኑ ነው እረኛው። አሁን ሊቃነ ጳጳሳት፣ መምህራን፣ ሊቃውንት እነዚህ ናቸው እረኞች የተባሉ። ታዲያ በጎቹ እንዴት ነው እየሰበሰበ ያለ ነው? የበግ አሰባሰቡ ስልት ምን አይነት ስልት ነው? ምን አይነት ስልት ነው? መሰብሰቢያ ማናት? አማጋ የተባለችው፣ ምሳግ የተባለችው፣ ጥላ የተባለችው እቺ የተቀደሰችው አውደ ምሕረት እኮ ናት። እቺ ናት መሰብሰቢያ የተባለች። ይሰበስባል። ሰብስቦ በጎቹን ይቆጥራቸዋል። 1 2 3 4 5 ብሎ ይቆጥራቸዋል። እያችሁ ይቆጥራል። እረኛ ቆጥሮ ነው። ከዛ በኋላ በጋጥ በኩል አድርጎ ወደ በረት ያስገባቸዋል። ጋጥ በኩል ማለት ምን ማለት ነው? በንስሐው፣ በቀኖናው፣ በሃይማኖቱ፣ በዶግማው ይህን ነጥሎ ብጥር ንጥር አድርጎ አስተምሮ ቅድስናን አሳይቶ በንስሐ ሕይወት አጥቦ በምክረ ካህን አንጾ በረት ወደ ተባለች ወደ ቤተ ክርስቲያን ያስገባል። እዛ ውስጥ በጎቹ ሲገቡ ሰላም፣ በረት ውስጥ ስጋት የለም። አያችሁ፣ በረት ናታ፣ አጥር ነዋ ዙሪያዋ። ውስጥ ላይ ደግሞ በጣም የተለየ ነገር ለበጎቹ ምን ያቀርባል? ፉሽካ ያቀርብላቸዋል እንዲበሉ። ቃል አልጠገቡ ከሆነ አሁን ደግሞ ጠግቦ ደስ እንዲላቸው ያለ ስጋት ያቀርብና ይመግባቸዋል። ወደ በረቷ ሰላም ወዳለባት ክርስቶስ ወደ ተሰዋባት ስንገባ እሱን ነው እረኛውን ነው የምንበለው። እረኛውን እንበላለን። ከዚህ በላይ ሰላም አለ? ኦርቶዶክሳውያን በረት ውስጥ ገብተን ወደ ቤተ መቅደሱ ስንገባ የክርስቶስ ሥጋና ደም ይህን እኮ ነው የተውነው። በረቱን መጣለን እንመላለሳለን። ውስጥ ያለውን ግን መጠቀም አቃተን። ማዕድ ቀርቦ ተርበን የምንመለስ ምስኪኖች እኮ ነው። ማዕድ ቀርቦ በጎች እኮ ሲቀርብላቸው ዝም ብሎ አይሄዱም፣ ይበሉታል። ከዛ ሲጠግቡ ነው ተኝተው ያመሰኳሉ። አሁን እኛ እንዴት እናመስኳል? ያልበላነው ሕይወትን እንዴት አድርገን እንከልሰው? መጥተን አይተን የምንመለስ በጎች ብለን አልኩ። እረኛው ካህኑ ሥጋውን ያቀርባል። እንኩ በጎች ተመገቡ ብሎ
እኛ ደግሞ አይተን እንመለሳለን። ምእመናን ምትቀበሉ እንዳላችሁ አይን አይተን እንመለሳለን። ሁለተኛው ወደ በረት ያስገባል። በረት አስገብቶ ያገኘውን እንደሚመግብ ካህኑ እረኛው ሥጋው ደሙን ይመግባል ለምእመናን። ሶስተኛው ከበረት ውስጥ ያስወጣና ያሰማራል። ካህኑ ያሰማራል። ካህኑ ምእመናንን ያሰማራል። ሊቃነ ጳጳሳት መምህራን ሊቃውንትን ያሰማራሉ። ኤጲስቆጶሳትን ያሰማራሉ። አያችሁ፣ በየሀገረ ስብከቱ ሀገረ ስብከት ወረዳን ያሰማራል። ወረዳው አጥቢያን ያሰማራል። አጥቢያ ምእመናንን ያሰማራል። መዋቅሩ ይህ ነው። ያሰማራል። ስምሪቱን ግን እንዴት ነው የምንጠቀመው? ያረኛ ሲያሰማራ እንደነገርኳችሁ ረዝም በትር ይዞ መካከል ላይ ምን ያደርገዋል? ይተክለዋል። ያችን እየዞሩ ይመገባሉ። በትር መስቀሉ ነው። በትር መስቀሉ ነው። ካህን መስቀሉን ይዞ ነው ምን የሚለው የሚያሰማራው። እኔ ሁልጊዜ የምነግራችሁ ስልጣነ ክህነቱ መቁረጫ ነው። ማን ነው የሚቆርጠው? በደልን ይቆርጣል፣ ኃጢአትን ይቆርጣል፣ ክፋትን ይቆርጣል። በንስሐ እየቆረጠ ይጥላል። ከምእመናን ሕሊና ይነጥላል። ከክፎች መንገድ ነጥሎ ያመጣል። የስልጣነ ክህነቱ ተግባር ይሄ ነው። ያ በትር የተባለ መስቀል ስለሆነ በጎቹ ያን ከበው ይመገባሉ። በመስቀል ይባርካል። በመስቀል ይባርካል። ግን ስምሪቱ አሁን ራሱን ያሰማራ እረኛ በኦሪቱ ዘመን ነገስታቱ ራሳቸውን ሲያሰማሩ እግዚአብሔር ይሰራቸዋል። እግዚአብሔር ይሰራቸዋል። በጎችን አላሰማራችሁም፣ በለመለመ መስክ አልተሸከማችኋቸውም። እናንተ ራሳችሁን አሰማርታችኋል። እግራቸውም ራሳችሁን እያጣለፋችሁ ትሄዳላችሁ። ወአንጎገወሙ ይላል። በጎችን አቅበዝብዛችኋቸዋል፣ አጥፍታችኋቸዋል፣ ከቁጥር አጉላችኋል ብሎ ይወቅሳቸዋል። ካህናቱንም ይወቅሳል። እግዚአብሔር እኛን ይወቅሳል። ዛሬ በዛ ልክ ካልተገኘ ይወቅሳል። እናንተን ይወቅሳል። እኛን ብቻ አይደለም፣ የእናንተም የበጎቹም ጠባይ አለ። 4 ነገሮች አሉ የበጎች ጠባይ፣ እመጣበታለሁ። ስለዚህ ያሰማራል። ስምሪቱ ግን የተለየ ስምሪት አያችሁ፣ ወደ መንግሥተ ሰማያት ለማድረስ ነው ስምሪቱ። ወደ ዓለም ሲያሰማራ በዓላማ እንዲሰሩ ይኸውላችሁ። አሁን እኮ ስምሪቱ በጣም በብዙ መንገድ ነው። ወደ ቅድስናው የሚሰማራል፣ ወደ ኢኮኖሚ የሚሰማራል፣ ወደ ዘመኑ የሚሰማራል። ይሄ ሁሉ ግን ተዳምሮ አንዲት ህብረት መንፈሳዊት መንግሥተ ሰማያትን መውረስ ነው ዓላማ። ታዲያ እንዴት አድርገን ይሆን እያሰማራን ያለ ነው? ዛሬ ላይ ምእመኑን ከሚያሰማራው በጉን ከሚያሰማራው ራሱን ያሰማራው በዛ። ምእመናንን ለማሰማራት ራሱን አሳልፎ ለመስጠት የቆረጠ እንዳለ ሁሉ ከዛ በላይ ደግሞ ዘመን አጥሮት ችግር አጥሮት በችግር የተያዘ አለ። እሱ እንዳለ ሆኖ ከዛ በላይ ግን የተለየው አሰማሪ አለ። ያን መለየት ያስፈልጋል። ምእመናን እግዚአብሔር ስለሚወቅስ ስምሪቱ እናንተ መሰማሪያችሁን መለየት፣ አሰማሪው ክፍል ደግሞ መሰማሪያውን መለየት ያስፈልጋል። ማሰማራት ነው ሶስተኛው። አራተኛው ካሰማራ በኋላ ምን ያደርጋል? ካሰማራ በኋላ ይመግባል። ከኔ ጋር ናችሁ ምእመናን? ይመግባል። አያችሁ፣ ይመግባል። ማን? እረኛው እያረባ ነው። እያረባ ስለሆነ ይመግባቸዋል። አምስተኛው በጣም የሚገርመው እዚህ ትንቢተ ሕዝቅኤል ምዕራፍ 34 ላይ ስትመለከቱ ይናገራል ስለ እረኞች። የበጎችን ደም ከእጃችሁ እፈልጋለሁ፣ ጸጉራቸውን ትሸልታላችሁ፣ ስጋቸውን ትበላላችሁ፣ ጮማቸውን ትቆርጣላችሁ፣ የደከመውን አልተሸከማችሁ፣ የጠፋውን አልፈለጋችሁ፣ የተሰበረውን አልጠገናችሁ፣ የበጎችን ደም ከእጃችሁ እፈልጋለሁ ይላል። እኛን ነው እንዲህ ይለን። በነጩ እንደወረደ እኛን እንዲህ ይለናል። ከዚህ አደራ እግዚአብሔር እንድንወጣ እሱ ይርዳል በቸርነቱ። ይህን አደራ ስንቱ ይወጣ ይሆን? እንዲህ ያለ መጽሐፍ ቅዱሱ። እኛ ግን በሕይወት እንዴት ተርጉመን ይሆን? ኑረን ይሆን? ተናግረን የማንኖር ከሆነ ያ ምንናገረው ቃል ይፈርዳል። ተነግሯችሁ የማትኖሩ ከሆነ የምትሰሙት ቃል ይፈርዳል ማለት ነው። በጎቼ ድምፄን ይሰማሉ አይደለ? ሰምቶ አለመተግበር እሱ ያስወቅሳል በራሱ። ስለዚህ የደከመውን አምስተኛው የእረኛው ተግባር በጎቹን ሲያሰማራ የወለደችው ትደክማለች፣ የራበው ይደክማል። ችግረኛ አለ ማለት ነው። ያን ይሸከማል አንስቶ፣ ሌሎቹን ይነዳል፣ ከፊት ብሎ ይመራል፣ የደከመውን ይሸከማል። ክርስቶስ መስቀል ላይ ተሸከመ።
እስከ ችግራችን እስከ ድካማችን ተሸከመን። አሁን እኛ የተሸከምነው ችግረኛ አለ። በእርግጥ ትክክል ነው። የተሸከማችሁት ቤተሰብ ይኖራል፣ በውስጣችን ብዙ ነገር ይኖራል። የሚሸከም ካህን አለ፣ የሚገፋፋን አለ። ግን ኦርቶዶክሳውያን መሸካከም መቻቻል ሲገባን በዚህ ዘመን መገፋፋት ይጠቅመናል ብላችሁ ታስባላችሁ? መገፋፋት ይጠቅመናል? ሌሎቹ እኮ ምንደኛው ይሄን ይፈልገዋል። እኛ ስንገፋፋ እሱ አጥሩን ይሰራል። አጥሩን ሰብሮ ወደ በረቱ ይገባል። እዛ መካከል የሚያስፈነጥረው በግ አለ፣ ያቸው የሚያስበረግገው በግ አለ፣ ሊበላው የሚፈልገው በግ አለ ማለት ነው። ይሄን መተንበታል። የደከመውን መሸከም እናንተ የምትሸከሙት አለ፣ ካህኑ የሚሸከመው አለ። ቃኤል ተወቅሷል። አቤልን መሸከም ባለመቻሉ እንደውም እየመራ ወስዶ አረደው። ወንድም ወንድሙን ያርዳል፣ ወንድም ወንድሙን ያርዳል። ወይ ካህን ካህንን ያርዳል፣ ካህን ካህንን ይገፋል፣ መምህር መምህርን ይገፋል፣ ምዕመን ምዕመንን ይገፋል። በእውነቱ በጥላቻ ይታያል። ነውር እኮ ነው ምዕመና፣ ነውር እኮ ነው። የተከፈለውን ዋጋ እኮ አለማሰብ እኮ ነው። እንዴ በጣም ይቅርታ አድርጉልኝ። መቼውም ቢሆን መምህር ሊቅ ተብሎ ወይም ደግሞ እግዚአብሔር ሹሞት አሰማራ በሮት ሰፈርተኛ መንደርተኛ ከሆነ ራሱንም አያድንም ሌላውንም አያድንም። ይሄ እውነት ነው። ይሄ እውነት ነው። ለጊዜው ሊመስለው ይችላል። መጨረሻው ጠባብነት ነው። ክርስቶስን አልነት አድርጎ አለመከተል ነው። አለመከተል ነው። ስለዚህ ይሸከማል ነው። መሸካከም ያስፈልጋል። የእረኛ ጠባይ ይሄ ነው። መሸከም፣ ችግረኛውን መሸከም። ያንኛውን እንኳን ጤነኛውን ይመራል። አያችሁ ከፊት እየሆነ ና እያለ ችግ እያለ ቀስ እያደረገ እንዳይጎዱበት። ይሄ እኮ ነው። አሁን በዚህ ዘመን ድሃ ስናይ የምንጠላ ከሆነ የወፈረውን ስናይ ደስ የምንል ከሆነ ምን ትርጉም አለው? እረኝነት ተሸጠ ማለት ይሄ፣ እረኝነት ተቸረቸረ ማለት ይሄ ነው። እረኝነት ለሌላ ዓላማ ዋለ ማለት ይሄ ነው። ከዚህ መውጣት ያስፈልጋል። ከዚህ መውጣት ችግረኛውን መሸከም ተሸክሞ ነው ክርስቶስ ያሳየን። እረኝነቱን የገለጸልን ተሸክሞ ነው። ምዕመን ይሸከማል። ቤተ ክርስቲያን ተሸካሚ ናት። ካህን ተሸካሚ ነው። ተሸካሚ ነው። ለዛም ደግሞ የቆሰለውን እኮ ነው የተሸከመ ክርስቶስ። ሐኪም ይሸከማል። ወዳጅ ሐኪም ይሸከማል። ዶክተሩ ይሸከማል። ኢንጂነሩ ይሸከማል። ሙያተኛው ይሸከማል። እንዴ ይሸከማል እኮ። ኢኮኖሚስቱ ይሸከማል። ነጋዴው ይሸከማል። ሁሉም ተሸካሚ ነው። ተሸካሚ ነው። አሁን ችግሩ ይሄን የየራሳችንን ድርሻ ላይ ተናራማቃችን እያንዳንዱ ተሸካሚ ነው። ተሸካሚነቱን የምትለዩት እኮ በቤተ ክርስቲያን የሚሰራ ስራ ቢኖር እናንተ አብራችሁ እኮ ትሸከማላችሁ። ምዕመናን ይህ እኮ ነው ተሸካሚነት ማለት። ያን መዘንጋት ነው ከተሸካሚነት መውረድ ማለት። በየአቅማችን የምንሸከመው ሸክም አለ። ሐኪሙ ዶክተሩ በሽተኛውን ይሸከማል። አያችሁ ኢንጂነሩ ምን ይሸከማል? በሙያው የሚሰሩ ህንፃዎች እንዳይወራርሱ ያጠናል። በነዘላልነት አይሰራም። ተሸካሚነት ማለት ይሄ ነው። ቤተ ክርስቲያን እንደየጸባያችን ተሸክማን ትኖራለች። ያውም እየመገበች ያውም ሰላምን እየነገረች። ከዚህ በላይ ተሸካሚነት እንዳለ እና ዛሬ እረኛውን ማን ይገስጸው? እንዴ ማን ይገስጸው? ሲገሰጽ የሚያኮርፍ እረኛ የሚያኮርፍ፣ ሲነካ ተነካ ብሎ ወያው አበርኩ ሰከርኩ የሚል እረኛ እንዴት ነው የሚሆነው? ጎረስ እንዴት ነው ታዲያ የምንረዳው? እረኛው እረኛ አልሆነም። በዚህ ዘመን በጎቹም በጎች አልሆኑም። ከዚህን መረዳት ያስፈልጋል። መሸከም ማለት ይሄ ነው። ኦርቶዶክሳውያን የታመመውን መሸከም፣ ድሃን መሸከም፣ የተቸገረውን መሸከም፣ በነፍስ የጠፋውን መሸከም፣ የተቸገረ ወገንን መሸከም ያስፈልጋል። የተሸከመችንን ቤተ ክርስቲያን መሸከም ያስፈልጋል። የታመመውን መሸከም አምስተኛው የእረኛ ጠባይ። ስድስተኛው የእረኛ ጠባይ የተሰበረውን ያክማል። ምን ይላል? ንገሩ እንጂ። የተሰበረውን ያክማል። መጀመሪያ ምን አልኳችሁ? በጎቹን አረ ንገሩ ይሰበስባል። ሁለተኛ ወደ በረት ያስገባል። ሶስተኛ ያሰማራል። አራተኛ ይመግባል፣ ከፊት ከፊታቸው ይሄዳል። አምስተኛ ይሸከማል የታመመው። ስድስተኛ የተሰበረውን ምን ይላል? ያክማል። ይኸውላችሁ በጎቹ ድንገት የሰው ልጅ ካመረረ የበግ ልጅ ከበረረ ይባላል።
ሮጠው የሆነ የሰውንትን ካዩ በረው ሊገቡ ይችላሉ እና ያንኛው በንዴት በጥምዝምዝ ሊሰብራት ይችላል አንዷን በግ። ያን ጊዜ እረኛው መጥቶ ሸምበቆ ይሰብርና ወይም ሌላ እንጨት ነገር ያዘጋጅና በክር በእንቋ እያሸ እግሯን ምን ይላታል? ያችን ይጠግናታል ማለት ነው። በደንብ አርጎ አስሮ አሁን ጉዳዩ ያን መተረክ አይደለም። እኛ የተሰበርነው ዛሬ በነፍስ ነው። በነፍስ ነው የተሰበርነው። በነፍስ ስንሰበር ማን ይጠግነን? ካህኑ ነው የሚጠግነው። ካህኑና ምእመኑ ደግሞ አለመተማመን አለ። እንዲህ ብዬ ብነግረውሳ አይ እንዲህ ብሎ ቢናገርሳ አለመተማመን፣ ሆድና ጀርባ መሆን አለ። ምእመናን እናንተ ተናገሩ። ካህኑ የእናንተን ምስጢር አውጥቶ ቢናገር ባለ ዕዳው እሱ ነው። ይሁንት እናንተ መናገር። አንዳንድ ጊዜ እኮ አሁን እኮ እየተፈጠረ ያለው ገዳማትን መደበቂያ አድርገን እንሄድና ያን የሰራነው እንዲህ አድርገን ፈልገን የማያውቀን እኮ ነው። ወይ የጠመጠመ ወይ ቆብ የደፋ ካለ ሄደን እንነግራለን፣ እዛም ተለፍሳለን። እዚህ መተን ለመምህረ ንስሐችን በቤተሰብ ልብስ አጥቤያለሁ። እንዲህ አይነት መሿሿር እለ ገበለ ትውጡ ወለ ጻጹታ ትነጥፉ። ገመሉን ትውጣላችሁ፣ ጫጩቱን ታነጥፋላችሁ። ገመሉን ይላል። ጥሩ ነው መናገራችን፣ ግን እዚህ ተግሳጽ እንዳያገኘን አያችሁ፣ ያፍላጻ እንዳይሆንብን ለማያውቀን ሂደን ራሳችን እንዳንከስ ለመደበቅ የተደበቃችሁ ውጡ፣ ከተደበቃችሁበት ውጡ። ያ አይጠቅመንም። ወደ በረቷ መምጣት ያስፈልጋል። ወደ እውነተኛዋ በረት፣ ወደ በረት ስንመጣ እውነተኛውን እረኛ እናገኛለን። ሂዶ መደባበቅ ምንድነው? ኦርቶዶክሳውያን እሱ አያሻግረንም። የመደባበቁ አሁንም ሌላ ሰርተን ሌላ የጠመጠመ እንፈልጋለን ማለት ነው። ሌላ ቆብ ያደረገ እንፈልጋለን ማለት ነው። እንዲህ አይነት ክርስትና የለም። ተደባብቆ የሚባል ክርስትና የለም። ከሳት መጠን ራሳችን መክሰስ ያስፈልጋል። ካልሳትን ደግሞ ራሳችን መጠበቅ ያስፈልጋል። ስንሰበር እንዴት እንረዳዳ? እየተሸፋፈን ነው ያለነው። እንዲህ ሰርቻለሁ ብሎ ሊደነግጥ አይገባም። ካሉ መረዳት ማድመጥ ከኛ ይጠበቃል። እናንተ አድማጭ ትፈልጋላችሁ፣ ካህኑ ማድመጥ ይጠበቅበታል። መደማመጥ ሲኖር ነው። በዚህ ዘመን መደማመጥ ጎሎናል። እውነት ለመናገር ሁሉን የራሱን ብሶት መዘርገፍ ነው የሚፈልገው። እሱ ተገቢ ያለ መዘርገፍ ይፈልጋል። ስሜቱን ማንጸባረቅ ነው የሚፈልገው። ስሜት አያሻግርም። ኦርቶዶክሳውያን ስሜት አያሻግርም። ክርስቶስ በዚህ ዓለም ሲኖር የመራን ያስተማረን በስሜት አይደለም፣ በዓላማ ነው የሞተልን። እናንተ በዓላማ ልትመጡ፣ እኛ በዓላማ ልንሰራ ያስፈልጋል። አለበለዚያ ቤተክርስቲያኗ ምን ትሆን? አላችሁ የምትደክማላችሁ። ይሄ እሙን ነው። አልማችሁ ቤታችሁ ጎድታችሁ ስለ ቤተ ክርስቲያኗ በሁለት ተላልፋችሁ የምትሰጡ ምእመናን ወንድሞች፣ እህቶች፣ አባቶች፣ እናቶች ከካህናትም ከሊቃውንትም እንዳላችሁ እናምናለን። በዛው ልክ ደግሞ ነዘላልነቱ ይበዛል። ሰባተኛ የጠፋውን መፈለግ። ምን አልኳችሁ? የጠፋውን መፈለግ። ስንት ጠፍቷል? ከበረቱ ስንት ወጥቷል? እውነት ፈልገን ነው? ኢየሱስ ክርስቶስ ፈልጎ አሳየን። ስለ አንድ በግ ነው የወረደ ክርስቶስ። እዘያርቅ መንበረ ስብሐቲሁ ከሰማዩ ዙፋኑ ሳይጎድል ወይም ከአባቱ ሪና ሳይጎድል ከክብር ሳይጎድል ስለኛ ራሱን ባዶ አድርጎ የጠፋው ከ100 ነገደ መላእክት ከ99 ነገደ መላእክት 100ኛው የሰው ልጅ ሲጠፋ እሱን ፍለጋ መጣ። እሱን ፍለጋ አያችሁ፣ ስለ አንድ በግ ሞተ። እኛው ስንቶች ጠፍተውናል? ስንቶች ጠፍተው ይሆን? ፈልገናቸዋል። ዮሐንስ አጭር ፍለጋ መጥቷል። በዝሙት የጠፉትን ፈልገናቸዋል። ሌባ የበላቸውን የመናፍቁ ዓለም የበላውን ፈልገናል። ወርደናል፣ እስከታች ወርደናል። እናንተ ገብረውን የምንናገር ሰዎች ነን። ባጭሩ ማን ተገብረው የምንናገር? እናንተም ሰምታችሁ የምንተኙ እኛም ተናግረን የምንተኛ። እንደዛ ከሆነ አወጣው የተሰበረውን ጠግሮ ለመንግስተ ሰማያት በአንድ ቀን ማብቃት፣ የተሰበረን መጠገን የእረኛ ጠባይ ይሄ ነው ወዳጅ። ስምንተኛው የታመመ ቢኖር ያክማል። እረኛ ሐኪም ነው። በጣም የሚገርማችሁ የእረኛ ሐኪምነት እረኛ ሆናችሁ የምታውቁታላችሁ። በጎቹን ምች ከመታቸው ራሱ ቅጠል በጥሶ ቃምሞ ሰርምሶ በደንብ አድርጎ፣ ምናልባት ይሄን የሟርቱን ቅጠል በጣሽ ስር በጣሽ እንደሚለው አይደለም። የእረኛ ጠባዩ ለበጎቹ የሚስማማውን ነው። ቅጠሉን በጥሶ ቃምሞ ይግታቸዋል፣ ይድናሉ። አሁን ካህኑ ቅጠል በጥሶ አይደለም የሚገተን፣
ቅጠል በጥሶ ስር ምሶ አይደለም ሚግተን የክርስቶስን ደም ነው። የሚመግበን የሚያበላን የክርስቶስን ሥጋ ነው። እርሱ ነው እረኛ። ምንድነው? ሐኪም ነው። እረኛ በዓለም መድኃኒት ነው። ካህኑ ይሄ ይመስላል ቃሉ ማለት ነው። ይሄን መወጣት የኛ ጉዳይ ነው። የመጨረሻ 9ኛው እረኛ ጠባቂ ነው። ይጠብቃል። ምን ይላል? ይጠብቃል። ጥበቃ ሲባል 4 አይነት ጥበቃ አለ። አምላካዊ ጥበቃ አለ፣ መላካዊ ጥበቃ አለ፣ ሰብአዊ ጥበቃ አለ፣ ስጋዊና መንፈሳዊ ጥበቃ አለ። አሁን እኛ በየትኛው ነው የምንጠበቀው? አምላካዊ ጥበቃ አለ። እኛ የምንኖረው እስካሁን ድረስ እሱ ስለጠበቀን ማንም ተወዳዳሪ የለው። አምላካዊ ጥበቃ ሀገርን፣ ሰማይን፣ ምድርን፣ ሕዝብን፣ እንስሳትን፣ አራዊትን፣ ስነ ፍጥረትን፣ መቃመቃትን ይጠብቃል። ይህ አምላካዊ ጥበቃ ነው። ከአምላካዊ ጥበቃ ቀጥሎ መላካዊ ጥበቃ ነው። መላካዊ ጥበቃ የወንዝ ጠባቂ አለ፣ የእጽዋት ጠባቂ አለ፣ የቤተክርስቲያን ጠባቂ አለ፣ የሰው ጠባቂ አለ፣ የሰማይ ጠባቂ አለ፣ የደመና ጠባቂ አለ። አቤት እግዚአብሔር እንዴት አድርጎ ነው ይናለም ያሰናዳው! እንዴት አድርጎ መሰላችሁ? በስርዓት እኮ ነው የሰራው። ይሄ ጥበቃ አለ። ቀጥሎስ ምን አይነት ጥበቃ አለ ካላችሁ፣ የሰብአዊ ጥበቃ እርስ በራሳችን የምንጠባበቀው ጥበቃ አለ። ነፍሳዊና ስጋዊና መንፈሳዊ ጥበቃ፣ ከደዌ ስጋ ከደዌ ነፍስ መጠባበቅ ማለት ነው። እነዚህ ጥበቃዎች አሉ። ወደ ውስጥ ብዙ አልገባም። ስለዚህ በዚህ መልኩ መጠባበቅ፣ እረኛ ይጠብቃል። ሲጠብቅ ግን ብዙ ፈተና ሊገጥመው ይችላል። ምክንያቱም ከሚመጣ ነገር ስለሆነ የሚጠብቀው ብዙ መጋፈጥ ሊገጥመው ይችላል። ያንን እንድናልፍ እግዚአብሔር ይርዳን። ጥበቃ ማለት እነዚህ ጥበቃዎች ስላሉ በእነዚህ ጥበቃዎች ማለፍ ይጠበቅብናል። የእረኞች ጠባይ፣ የበጎች ጠባይ ብቻ ነው። እረኛው ከሆነ መጀመሪያ የተኩላውን ጠባይ ነገርኳችሁ። መስረቅ፣ ማረድ፣ ማጥፋት፣ ከቁጥር ማጉደል። ይሄ የምንደኛው ጠባይ ነው። የእረኛው ጠባይ መሰብሰብ፣ ወደ በረት ማስገባት፣ ማሰማራት፣ ከፊት ለፊት መሄድ፣ መሸከም፣ መጠገን። ከዛስ በኋላ 7ኛው የጠፋውን መፈለግ፣ የታመመውን ማከም፣ 9ኛው መጠበቅ አልኳችሁ። ይሄ እረኛው ነው። የእረኛው አገልግሎት ነው። የበጎቹስ ምን መሆን አለበት? የበግ ድርሻ ነው። የእረኛ ድርሻ ብቻ አይደለም። የእናንተ ድርሻ ደግሞ አንደኛ፣ በጎቹ የእረኛውን ድምፅ ይሰማሉ። ማን ነው የምትሰሙት? ዓለም የምትነግረን ድምፅ አለ። እግዚአብሔር የሚነግረን ድምፅ አለ። ቤተክርስቲያን የምትነግረን ድምፅ አለ። እረኛው በቤተክርስቲያኗ ውስጥ ሆኖ የሚነግረን ድምፅ አለ። የሚምታታብን ሰዎች አለ። የሚምታታብን ሰዎች ከመምታታት መውጣት ያስፈልጋል። ጆሮአችን እንደ ወንፊት አበጥሮ መስማት ይጠበቅበታል በዚህ ዘመን። ምክንያቱም የሚጠቅመው ማይጠቅመውም ሊነገር ይችላል። ያን ጊዜ አበጥረን መስማት ካልቻል የሰማነው ነገር ጥፋት ይሆንብናል። ምእመናን በጎቹ የእረኛውን ድምፅ ሰምተው ነው ወደ ምግብ የሚሄዱት። የሚናገር ሁሉ እረኛ ይሆኑ። የሚናገር ሁሉ እረኛ ይሆኑ። መስማት ያስፈልጋል። እረኛው የሚለውን ማድመጥ ያስፈልጋል። ቅዳሴውን ማድመጥ ያስፈልጋል። አገልግሎቱን ማድመጥ ያስፈልጋል። እንደዛ ሲሆን ነው መሻገር የምንችለው። ሰምተን ለመጠቀም እግዚአብሔር ይርዳን። በጎች ይሰማሉ። መስማት። ሁለተኛው መስማት ብቻ አይደለም፣ ይከተሉታል። ማንም እረኛቸውን አያችሁ። እረኛው ከፊት ነው የሚሄደው። ምን ሊሞትላቸው ሊመግባቸው፣ እነሱ ደግሞ ከኋላ ይከተላሉ። እረኛው ሲሞት በጎቹ አብረው ተከትለው ይሞታሉ። አያችሁ። እንደዛ እኮ ነው የሚሆነው። እውነተኛ እረኛ ሲገኝ እንደዛ ነው የሚሆነው። ይከተሉታል። እኛ ዛሬ ማን ነው የምንከተለው? የምንከተለው እኮ አጭበርብሮናል። ሚዲያ ይከተላል። ዝም ብሎ የማይረባውንም የማይጠቅመውንም ይከተላል። የምንከተለውን እንለይ። ማን ነው እረኛዬ እንበል። ያገኘው ሁሉ እንደ የበግ ነጋዴ ያገኘውን ነው እየገዛ የሚነዳው እየገረፈ። እንዴ ነጋዴው ሁሉ አይግረፈን እንጂ ጎበዝ። ነጋዴው ሁሉ እንዴት ይገርፈናል? ያገኘ የሚነዳንና ያገኘነውን የምንከተል ከሆነ ይገርፈናል። በደንብ እየተገረፍንም ነው። እየተገረፍን አይደለም። ጅራፍ ውስጥ ጅራፍ ነው እንዴ? አልተገረፋችሁም? አልተገረፍንም? ግርፋቱ አልደረሰብንም? ቤተ ክርስቲያን አልተገረፈችም? ሀገር አልተገረፈችም? ያገኘ የሚነዳን ያገኘነውን የምንከተል ከሆነ እንገረፋለን። ከመገረፍ መውጣት ያስፈልጋል። የምንከተለውን መለየት ያስፈልጋል። እንደዛ ሲሆን ነው ትክክለኛ የበጎችን ጠባይ ይዘን መኖር የምንችለው።
እነዛ በጎች ድምፁን ለይተው ያውቃሉ፣ ይከተሉታል ከኋላው። እዛ የሚመግባቸውን ስምሪታቸውን ያውቃሉ። ስምሪታችንን እንወቅ ምእመናን። ስምሪታችን በየት በኩል ነው የሚለውን መለየት ነው የኛ ድርሻ። ሶስተኛው የበጎች ጠባይ ተከትለው ዝም አይሉም፣ ከተኩላው ይሸሻሉ። ድንገት በበጎች መካከል ተኩላ ከመጣ ደንብረው ይሸሻሉ። መሸሽ እንዴት ያቅተናል? ከማይጠቅም ጓደኛ፣ ከማይረባ ጓደኛ፣ ከተንኮለኛ፣ ከነገረ ሰሪ፣ ከሟርተኛ፣ እኛን ከሚያጠፋ ከእሱ መሸሽ። ሽሹ፣ ከዚህ ማይጠቅማችሁ ስለሆነ ከዚህ ሽሹ። ሊበላው እኮ ነው። ይስምሃል ወዳጅ፣ በጥቅም ይስምሃል፣ በባልንጀርነት ይስምሃል፣ በጎጥ ይስምሃል፣ በዘር ይስምሃል። እንዴ በብዙ መንገድ ይሄ ጉሉት ነው፣ ይሄ ቅንዝር ነው። የተከበሩ ብሎ ከመጣ እሱን ፍራው። ውስጥህን ሊበላ ፈልጓል ማለት ነው። የተከበሩ ተባብለን በውስጥ የምንተራረደው መተራረድ እግዚአብሔር ይቁጠር። የተከበሩ ተባብለን የጉሉት የሽንገላ ሰላምታ የምንሰጣጥ የለን በዚህ ዘመን አለን እኮ። ወደ ቤተ መቅደሱ መተን የምንሸነጋገል ውስጣችን ግን የሚተራረድ ሰይፍ የሚማዘዝ በእውነቱ ስንቱን እናገረዋለን። ከዚህ መውጣት ያስፈልጋል እንዴ? መቅረብ ምንድን ነው? ቤተ ክርስቲያኗ ሰፊ ናት። ስለዚህ አይ ጠልቻለሁ አለው። አባቱ ተንደርድሮ መጣ፣ ተዋለው። ሲሸነግለው ነው። ኦርቶዶክሳውያን ከሚሸነግላቸው አካል ውጡ። ከሚሸነግላቸው ሸንግሎ ከሚበላና አካል መውጣት ያስፈልጋል። ሸንግሎ ከሚበላ እየሸነገሉ ብዙዎች በልተውናል። ተሸንግለን ልንበላ አይገባም። በዚህ ዘመን እንዴ ስንት ጊዜ እንሸነገላለን። በሚበላ በሚጠጣ ይሸነገሉናል እኮ። በሚጋበዝ አንተ በልታው ጠጥታው እዳሪ በሚሆን ነገር ይሄ እኮ ከክርስትና በታች እኮ ነው። ዳረጎት እኮ ነው። በዳረጎት ተሸንግሎ መኖር አይከብድም? አይከብድም? በዳረጎት መሸንገል፣ ወገኑን በዳረጎት መሸጥ። የበግነት ጠባይ ይኑራችሁ ምእመናን፣ ይኑራችሁ። የበግነት ጠባይ እውነተኛ በግነት ይሄ ነው። የበጎች ጠባይ የነ ፊቅጦር ሕይወት ነው። የነ ዲዮስቆሮስ ሕይወት፣ የነ አብርሃም ሕይወት ነው የበግነት ጠባይ። ከዛ የተለየ ግን ምን ይባላል? እንዴት አይነት አይምሮ ነው! እንዴት አይነት አይምሮ ነው! ይሄ ነው አለና ዝግት አደረገው። በቃ ፊቅጦርን የመሰለ ሕይወት የበግነት ጠባይ ሸሸ ማለት እኮ ነው። ሲዋላ ቢገሉት ለሱ ምን ማለት ነው? የበግነት ጠባይ መሸሽ፣ ከተንኮሉ መሸሽ፣ እያችሁ ከመጠራጠር መሸሽ፣ ወደ ቅድስናው መቅረብ፣ ወደ እረኛው መቅረብ፣ ወደ በረቱ መቅረብ፣ ወደ አንድነቱ መቅረብ፣ መለያየቱን መተው፣ ሰፈርተኝነቱን ገንጥሎ መጣል። ምን ያደርጋል? ማያሻግር ሰፈርተኝነት። ይሄ ነው የቤተ ክርስቲያኗ እረኞችንና በጎችን የምትተረትርበት የምታመሰጥርበት መንገዷ ይሄ ነው። መሸሽ እንደለፍከተው በግ ይሸሻል፣ ማይመስለው ካለ ይሸሻል። እናንተም ከማይጠቅማችሁ ነገር ሽሹ፣ ሽሹ፣ ከዝሙት ሽሹ ይላል እኮ መጽሐፍ ቅዱስ። ዝሙት ማለት ይሄ እንደው በግብረ በሩካቤ የሚደረገው ብቻ አይደለም። እኛን የማይጠቅመን ሁሉ እሱ ዝሙት ነው። ከሱ መሸሽ ያስፈልጋል። አራተኛው መሸሽ ብቻ አይደለም፣ መሸሽ ብቻ አይደለም። አራተኛው የበጎች ጠባይ ምን ያደርጋሉ? እረኛቸውን ያውቃሉ። እረኛችሁን እወቁ። እረኛችሁን እወቁ። ያገኘው ሁሉ እረኛችሁ አይደለም። እንደው ወለተ ማርያም አንቺን ባይሰጠኝ ኑሮ እጅሽ አይታጠፍ ጓዳሽ አይጣ እያለ ገብረ ማርያም አስካለ ማርያም አለ ያንተ ነገር እያለ የሚያልብህ እያለበ የሚጠጣ እሱ እረኛ አይደለም። የሚገስጽ መንገድን የሚያሳይህ ወደ ቤተ መቅደሱ የሚያመጣ ማድረግ ካለብህ ይሄን አድርግ ብሎ የሚያዝ አባትህ እረኛ እሱ እንጂ መጥቶ ጓዳ ያ ማለት ግን በጎ ነገሩን አለ። በጎ ነገሩን ይሄ የክህነቱንና የእናንተ የምእመናን ሪሌሽን እሱ አይደለም። እሱ እንደተጠበቀ የትውፊታዊ የሆነው አስተምሮ የምትዘክሩት አባቶቻችሁን የምታከብሩበት መንገድ እሱ እንዳለ ነው። እሱ የተቀደሰው ሐሳብ። ከዛ በተለየ የጉሉት አነጋገር ማትካበውን አንተን ባይሰጠኝ ለዚሽ ምድር እኮ አንተን ሰጥቷል የዚሽ ምድር በረከት እያለ እያለበ የሚጠባሽ የሚጠባ እሱ ያንተ እረኛ አይደለም። እረኛችሁን እወቁ። በዚህ ዘመን ያገኘው ሁሉ እረኛሽ እያለ እየጠባን ስለሆነ አርዶ እየበላን ስለሆነ አርዶ እየበላን ያገኘ አርዶ ይብላችሁ። እንዴ ጸጉራቸውን ትለብሳላችሁ፣
ጾማቸውን ትቆርጣላችሁ፣ እነሱ ግን ከቁጥር ጎለዋል። ሚቆጥረን መምህር ያስፈልጋል። ሚቆጥረን እረኛ፣ ሚቆጥረን ካህን፣ ሚቆጥረን ዲያቆን፣ ሚቆጥረን ሊቀ ጳጳስ ያስፈልጋል። ይሄ ነው ጉዳዩ። ስለዚህ በጎች፣ እረኞች፣ ምንደኛ የሚሉት ሶስት ነገሮች ወሳኝና ወሳኝ ስለሆኑ እነዚህን ለይተን ማወቅና በእነዚህ በነገርኳችሁ መመራት ያስፈልገናል። እውነተኛ እረኛ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። ተዘከረነ እግዚኦ ወውስም